የምትወደውን እየሰራ ገንዘብና እውቅና እንደማግኘት ምን ደስ የሚል ነገር አለ? ከምንም ተነስታችሁ በዘሮ ካፒታል የምትሰሩት ብቸኛው ስራ ቢኖር ይህ ስራ ነው። ብዙ የኦንላይን ስራዎችን ለመጀመር ብትፈልጉ ወይ ስኪሉን በደንብ ማዳበር አለባችሁ፣ ወይም ስራውን የሚሰሩበት በቂ ሞኒተር ኦር ፒሲ ያስፈልጋችኋል፣ ወይም ደግሞ የምትጀምሩበትን ካፒታል ያስፈልጋችኋል። ስልክ ብቻ ይዘን በዜሮ ካፒታል ምን እንጀምር ወይም ደግሞ ምን እንስራ? ይህ የአብዛኞቻችሁ ጥያቄ ነው። እኔ ስልክ ቢኖረኝና ምንም የመጀመርበትን ካፒታል ወይም ደግሞ መነሻ ገንዘብ ባይኖረኝ ይህን ስራ ነበር የምጀምረው። እሱም ኮንተንት ክሬሽን ነው። ስለ ኮንተንት ክሬሽን ብዙ ቦታ ሲወራ ሰምታችኋል። እናም ኮንተንት ክሬሽን ከሚባለውም በላይ ነው። እንደሚባለው ከሆነ እኮ ፎሬክስ ትሬድ የሚያደርጉ ወይም ደግሞ ፎሬክስ ትሬደሮች በመቶ ሺዎች እና በሚሊዮኖች የሚቆጠሩ ዶላር ያገኛሉ። እና ለምን ይመስላችኋል? ያንን ሁሉ ዶላር እያገኙና እንደዛ ለግዠሪ ላይፍ እየኖሩ ለዩቱብ፣ ለቲክቶክ እና ለኢንስታግራም ቪዲዮ እየሰሩ ፖስት የሚያደርጉ ወይም ደግሞ ሶሻል ሚዲያ ላይ ኮንተንት ክሬተር የሚሆኑ? ምክንያቱም ሶሻል ሚዲያ ላይ ህዝብ አለ። ምንም አድርገው ምንም ከህዝብ በላይ የገቢ ምንጭ የለም። ሶሻል ሚዲያ ላይ ኮንተንት ክሬተር የሆነ ሰው ወይም አክቲቭ ሆኖ የሚሰራ ሰው የፈለገውን አይነት ቢዝነስ ቢጀምር ያለ ጥያቄ በቀላሉ ይሳካለታል። ምክንያቱም ብዙ ቢዝነስ ኦነሮችን የሚያስቸግረው ቢዝነሱን መጀመር ወይም ደግሞ ሰርቪሶቹን ማግኘት ሳይሆን ማርኬቲንግ ወይም ደግሞ ተጠቃሚዎችን ማግኘት ነው። እናንተ ደግሞ ኮንተንት ክሬተር ከሆናችሁ ሶሻል ሚዲያ ላይ ህዝብ ስላላችሁ ዲጂታልም ይሁን ፊዚካልም ይሁን የፈለጋችሁትን ቢዝነስ ቢጀምሩ ሶሻል ሚዲያ ላይ ፕሮሞት በማድረግ ብቻ በቀላሉ ስኬታማ መሆን ትችላላችሁ። ይህን እንደ ምሳሌና ኮንተንት ክሬተር ከሆናችሁ ከምታገኛቸው ጥቅሞች መካከል አንዱን ጥቅም ነው ነገርኳችሁ። ኮንተንት ክሬተር መሆን ከዚህ ውጪ ብዙ የገቢ ምንጮችና ብዙ ጥቅሞች አለው። ሌላው ቀርቶ ታዋቂም ያደርጋችኋል። ኮንተንት ክሬተር መሆን የምትፈልጉ ከሆነ ወይም ደግሞ የጀማሪ ኮንተንት ክሬተር ከሆናችሁ ትክክለኛው ቪዲዮ ነው የደረሳችሁ። ከምንም በላይ ደግሞ ኮንተንትን ክሬት ለማድረግ በጣም አሪፉ ሰዓት አሁን ነው። በዚህ ቪዲዮ ሁሉንም ከቨር እናደርጋለን። ኒች ከመፈለግ ጀምሮ እንደ ፕሮ ኤዲተር ኤዲት ለማድረግ ምን ማድረግ እንዳለባችሁ፣ እንዴት ቫይራል የሆኑ ኮንተንቶችን ክሬት እንደምታደርጉ፣ እንዴት ትክክለኛውን ዶላር ከኦንላይን እንደምትሰሩና ሌሎች ትላልቅ ኮንተንት ክሬተሮች እንድታውቁ የማይፈልጉትን ነገሮች ብሬክ ዳውን አድርጌ ስቴፕ ባይ ስቴፕ አሳያችኋለሁ። ይህን ቪዲዮ ሙሉውን እዩና አሁን ነው ሶሻል ሚዲያ ላይ ኮንተንት ክሬት ማድረጋችሁን ጀምሩ። ብዙ ፈተናና ሃርድ ወርክ ቢኖረው እነዛን ታግሳችሁ ችላችሁ አሸንፋችሁ ካለፋችሁ አቅዳችሁ ከነበረው ውጪ ብዙ አክሰሶችን ታገኛላችሁ። አሁን ካላችሁበት ደረጃችሁን ከፍ ለማድረግ ዝግጁ ከሆናችሁ ቪዲዮን ላይክ አድርጉና ወደ ሴክሽናችሁ እንግባ። በሴክሽን 1 ዘ ፋውንዴሽን ወይም ደግሞ ከመሰረቱ እንነሳለን። ዋይ ኮንተንት ክሬሽን ከምለው እንጀምር። ለምን ኮንተንት ክሬተር መሆን ፈልጋችሁ ከምለው ማለት ለምን ኮንተንት ክሬተር መሆን ፈልጋችሁ? ኮንተንት ክሬተር ለመሆን ምክንያታችሁ ምንድነው? ወይም ኮንተንት ክሬተር ለመሆን ምን አነሳሳችሁ? ታዋቂ ለመሆን፣ ገንዘብ ለማግኘት ነው ወይስ የምትወዱት ስራ ስለሆነ ነው? መልሳችሁ ምንም ይሁን ምን ኮመንት ላይ አስቀምጡልኝ። ግልጽ የሆነ የምትጀምሩበትን ምክንያት ከሌላችሁ ነገሮች አስቸጋሪ ሲሆኑ ወይም ደግሞ ሲከብዳችሁ በቀላሉ ታቆማላችሁ። ጎል ካላችሁ ወይም ደግሞ የጀመራችሁበት ምክንያት ካላችሁ እሱን እያሰባችሁ ኮንሲስተንሲ ሆናችሁ ትሰራላችሁ። ስለዚህ ትንሽ ጊዜ ውሰዱና ለምን ኮንተንት ክሬተር መሆን እንደፈለጋችሁ ጻፉ። ኮንተንት ክሬሽንን ሲጀምሩ ወይም ደግሞ ሲሰሩ ከፊት ለፊት የሚጠብቃችሁን አስቡ። ማለትም ጠንክራችሁ ከሰራችሁ መደርሱበትን እያሰባችሁ ስሩ። ምክንያቱም ኮንተንት ክሬሽን ወደ ስፖንሰርሺፕ፣ ወደ ኮላቦሬሽን፣ የንግድ ዲሎችን ከመፍጠርና ከማስፋፋትም አልፎ የገቢ ምንጫችሁም ሊሆን ይችላል። ከዚህ ውጪም ብዙ ያልጠበቃችሁትን አክሰሶችን ታገኛላችሁ። የፊት ለፊቱን እያሰባችሁ ተስፋ ሳትቆርጡ ኮንሲስተንሲ ሆናችሁ ስሩ። ወደ ኒች መምረጥ ስንገባ በቀላሉ ኮንሲስተንሲ ሆናችሁ የምትሰሩበትን ኒች መምረጥ ከፈለጋችሁ የምትወዱትን ነገር ምረጡ። በብዛት የምታደርጉትን፣ ደስ እያላችሁ የምትሰሩትን፣ ሁሌ አዘውትራችሁ የምታደርጉትን ሆነ የምትናገሩትን ነገር ምረጡ። ለምሳሌ ቴክ፣ ፋሽን፣ ምግብ፣ ሰልፍ ኢምፕሩቭመንት እና ሌሎቹ ብትሰሩ የሚያስደስታችሁን ኒች ምረጡ። ኒቹንም በቀላሉ ለመምረጥ 3 የምትወዱትን፣ 3 ጎበዝ የሆናችሁበትና 3 ብዙ ሰው የምጠይቃችሁ ነገሮች ጻፉ። ከዛ በብዛት የቱ ላይ ፎከስ እንደምታደርጉ ለይ። ያ የእናንተ ኒች ይሆናል ማለት ነው። ለምሳሌ አሁን ዝቅ ባለ ነገር ብትጀምሩ፣ በዝቅተኛ ካሜራ፣ በዝቅተኛ ላይት፣ በዝቅተኛ ማይክ ብትጀምሩ ለዘላለም እዛ ላይ አትቆዩ። እስከሰራችሁ ድረስ ቀስ በቀስ እያሟላችሁ ትሄዳላችሁ። ባላችሁት ነገር ጀምሩ። አሁን ደግሞ ስቶሪ ቴሊንግ ምን ያህል ፓወር እንዳለው እናያለን። ሰዎች ቪዲዮዎችን ብቻ ነው የሚያዩት፣ ከታሪኮች ጋር ኮኔክት መሆን ይፈልጋሉ። ቀለል ያለ የአንቦክሲንግ ቪዲዮ ራሱ እንደ ታሪክ ከተነገረ አሳታፊ ሊሆን ይችላል። እስቲ ቫይራል የሆኑ ቪዲዮዎችን ይኸው። ለምን ቫይራል ወጡ ይመስላችኋል? ብዙ ቫይራል ሊወጡ የሚያደርጋቸው ምክንያት ቢኖራቸው አብዛኞቹ ብዙ ጊዜ ሊዛመድ የሚችል ስሜታዊ ታሪክን ወይም ደግሞ ብዙ ሰው ጋር የሚገኝ እውነታ ስለምናገሩ ነው። በተቻላችሁ በምታዘጋጁት ቪዲዮ ውስጥ ስቶሪ ቴሊንግን ወይም ደግሞ ታሪኮችን በትንሹም ቢሆን ለማስገባት ሞክሩ። ይሄ ግዴታ አይደለም፣ ትክክለኛ ኦዲየንስ ወይም ደግሞ ትክክለኛ ፋሚሊን እንዲታገኙ ስለሚረዳችሁ ነው። ሌላኛው ደግሞ ስማርት የሆኑ ሜቶዶችን ተጠቀሙ። እሱም መጀመሪያ የብዙ ሰው ችግር የሆነውን ነገር ተናገሩ። ከዛ ችግሩን ለመፍታት ምን ማድረግ እንዳለባቸው በግልጽ አስረዱና መጨረሻ ላይ መፍትሄውን ተናገሩ። ይህም ተመልካች በእናንተ እንዲሳዩ ያደርግላቸዋል። በአጭሩ ስቶሪ ቴሊንግ ቪዲዮችሁ ላይ አድ በማድረግ ማለትም ሙሉ በሙሉ ስቶሪ ቴሊንግ ሳይሆን በሚሰሩት በማንኛውም ነች ሌሎች ብዙ ሰው ጋር ያሉ ሁኔታዎችን በመናገር ንጹህ ኦዲየንስን ማፍራት ትችላላችሁ። ስቶሪ ቴሊንግ የምጠቅማችሁ ንጹህ ፋሚሊን ለማግኘት ነው ማለት ነው። አሁን ደግሞ ወደ ሴክሽን 2 እናልፋለን። በሴክሽን 2 የምናየው አንድ ኮንተንት ክሬተር የሆነ ወይም ደግሞ ኮንተንት ክሬተር መሆን የሚፈልግ ሰው ምን ማሟላት እንዳለበትና ምን እንደሚያስፈልጉት አብረን እናያለን። ቅድም እንደነገርኩ
እንደነገርኳችሁ የግድ ውድ ዕቃ ያስፈልጋችሁ። ስልክ ካላችሁና አሪፍ ብርሃን ወይም ደግሞ ላይት ካላችሁ ያበደ ኳሊቲ ያለው ቪዲዮ መቅረጽ ትችላላችሁ። ላይት ሲባል የግድ ሪንግ ላይት መግዛት አይጠብቅባችሁ። በነፃ የተፈጥሮውን ብርሃን መጠቀም ትችላላችሁ። ቪዲዮ ሲቀርጹ ጥሩ ሪዛልት ወይም ደግሞ ውጤት ለማግኘት የቤታችሁ መስኮት አጠገብ ሆናችሁ ቪዲዮ ሪከርድ አድርጉ። ገራሚ ሪዛልት ታገኙበታላችሁ። አንድ ቦታ ሆኜ መቅረጽ አልፈልግም፣ እንደፈለግኩት በፈለግኩት ቦታ መቅረጽ እፈልጋለሁ፣ እንዲሁም ሪንግ ላይትን የመግዛት አቅም አለኝ የምትሉ ካላችሁ በ3,000 ብር ወይም ደግሞ በ4,000 ብር ሪንግ ላይት ገዝታችሁ መጠቀም ትችላላችሁ። ይሄ ገንዘብ ኖሯችሁ መጀመር ለምትፈልጉ ነው እንጂ ኮንተንት ክሬሽን ለመጀመር ምንም አይነት ካፒታል አያስፈልጋችሁ። ስልክ ካላችሁ በቂ ነው። ጀምራችሁ ገንዘብ ስታገኙ ስራ ለማቅለል እቃዎችን ቀስ በቀስ ታሟላላችሁ። ሌላኛው ደግሞ ቪዲዮ ሲቀርጹ ስልካችሁ እንዳይንቀሳቀስ አድርጋችሁ ነው ማስቀመጥ ያለባችሁ። ቪዲዮ ሲቀርጹ ስልካችሁን በትክክል ካላስቀመጣችሁ የሚያምር ቪዲዮ መቅረጽ አትችሉም። ለዚህም አቅም አለኝ ወይም ደግሞ ትንሽዬ ካፒታል አለኝ የምትሉ ካላችሁ ወይም ደግሞ ከአሁኑኑ ስራ ማቅለል እፈልጋለሁ የምትሉ ከሆነ ትራይፖድ ገዝታችሁ ቪዲዮአችሁን መቅረጽ ትችላላችሁ። ይሄም ግዴታ አይደለም። ሌሎቻችሁ ደግሞ እንዴት ቤት ውስጥ ባለው ነገር ትራይፖድ ወይም ደግሞ የስልክ ማስቀመጫ እናዘጋጃለን ብላችሁ ዩቲዩብ እና ቲክቶክ ለሰርች ብታደርጉ ብዙ ሜትዶችን ታገኛላችሁ። ከነዛ ሜትዶች ውስጥ አንዱን ሜትድ ተጠቀሙና ትራይፖድን ወይም ደግሞ የስልክ ማስቀመጫውን አዘጋጁ። እኔ በፊት ስጀምር ሹካ ማንኪያ ነበር እንደ ስልክ ማስቀመጫ ተጠቀምኩት። ሹካ ማንኪያ ደግሞ በሁላችሁም ቤት አለ። መስራቱም ቀላል ስለሆነ እሱን ሰርታችሁ እንደ ስልክ ማስቀመጫ በመጠቀም መጀመር ትችላላችሁ። ይህን ሁሉ የምቀባጥርላችሁ ኮንተንት ክሬሽን በዜሮ ካፒታል መጀመር እንደሚቻል ለማሳየት ያህል ነው። ስለ ሪካርዲንግ እና ላይት ከጨረስን በኋላ አሁን ወደ አውዲዮ ማጽዳት እንገባለን። የቀረጻችሁት ቪዲዮ መጥፎ ነው፣ የምትናገሩት ነገር አስፈላጊ ነገር ከሆነ እና ድምጻችሁ በትክክል የሚሰማ ከሆነ ቪዲዮን ያያሉ። ነገር ግን አሪፍ ቪዲዮ ቀርጻችሁ ድምጹ የሚረብሽ ከሆነ ወይም ደግሞ የማያምር አውዲዮ ካለው ለምን በ4K ካሜራ ተቀርጾ በፕሮ ኤዲተር ኤዲት አይደረግም? አያዩትም ብቻ ሳይሆን እናንተም ብትሆኑ አታዩም። ስለዚህ ከሪካርድና ከኤዲት በላይ መጨነቅ ያለባችሁ ለአውዲዮአችሁ ነው። አሁን ደግሞ ስለ አውዲዮ ቲፖችን እንገራችሁ። ድሮ ቢሆን ድምጻችሁን ያማረ ለማድረግ ወይም ደግሞ ክሊን ለማድረግ የግድ ኤክስፔንሲቭ የሆነ ማይክ መግዛት ይጠበቅባችሁ ነበር። አሁን ግን ማይክ መግዛት ሳይጠበቅባችሁ እንዲሁም የአውዲዮ ኤዲቲንግ ስኪልም ሆነ ኤዲት ማድረግ ሳይጠበቅባችሁ በአንድ ክሊክ ብቻ ድምጻችሁን ማሳመር ትችላላችሁ። እንዴት ኤዲት እንደምታደርጉ ማወቅ ከፈለጋችሁ እዚህ ካርድ ላይ የሚመጣላችሁን ቪዲዮ በመንካት ማየት ትችላላችሁ። አሁን ቪዲዮ ሪከርዲንግን እና አውዲዮ ኤዲቲንግን በዚህ መልኩ ሶልቭ ካደረግን በኋላ ወደ ቀጣዩ እናልፋለን። ወደ ቀጣዩ ስናል ኮንተንት ክሬተር መሆን የሚፈልግ ሰው ከሚያስፈልጉት ነገሮች መካከል ሶስተኛው ቪዲዮ ኤዲቲንግ ነው። ቪዲዮንም ኤዲት ለማድረግ በስልካችሁ ከሆነ ኤዲት የምታደርጉት ካፕካት እና ኢንላይት ሞሽን ተጠቀሙ። ፒሲ ላይ ኤዲት የምታደርጉ ከሆነ ደግሞ ለጀማሪዎች የሚመከረው ካፕካት ፒሲ ነው እና ዳቪንቺ ሪሶልቭን መጠቀም ትችላላችሁ። በዚህ አጋጣሚ በስልካችሁ ኤዲት ለምታደርጉ የካፕካት ሞባይል ቪዲዮ ኤዲቲንግ ፉል ኮርስ እዚህ ካርድ ላይ ይመጣላችኋል። እሱ ነክታችሁ በማየት የቪዲዮ ኤዲቲንግ ችግራችሁን በአንድ ሶልቭ ማድረግ ትችላላችሁ። በፒሲ ላይ ኤዲት የምታደርጉ በፍጥነት ኤዲት ለማድረግ ኤዲት የምታደርጉበትን ሶፍትዌር ላይ ያሉ ሾርትከቶችን ተማሩና ተጠቀሙ። ይህ ብዙ ሰዓቶችን ሴቭ ያደርግላችኋል። አብዛኞቻችሁ እንደምታውቁት ፕሮ ቪዲዮ ኤዲተር ላይ መሆን የሚያስፈልጋችሁ ሶፍትዌር ወይም ደግሞ አሰት ሳይሆን ክሬቲቪቲ ነው። በስልክ ኤዲት እያደረጋችሁ ክሬቲቭ ከሆናችሁ ክሬቲቪቲ ሳይኖሩ ፒሲ ላይ ኤዲት ከሚያደርገው ሰው ትበልጣላችሁ። ከዚህ ውጭ ስለ ቪዲዮ ኤዲቲንግ ብዙ የምንነገር ነገር አለ። እኔ ግን ሁሉንም ስለ ካፕካት ሞባይል ፉል ኮርስ የሰራሁት ቪዲዮ ላይ ስለተናገርኩን ወደ ቀጣዩ ሴክሽን አልፋለሁ። ስለ ቪዲዮ ሪከርዲንግ፣ አውዲዮ ኤዲቲንግ እና ቪዲዮ ኤዲቲንግ በሰፊው አውርተናል። ስለነዚህ ጥያቄ ይኖራችኋል ብዬ አላስብም፣ ምክንያቱም ያልነገርኳችሁንም ነገር ቪዲዮዎችን ሪኮመንድ አድርጋችኋለሁና። አሁን ደግሞ በሴክሽን 3 ቫይራል የሆኑ ኮንተንቶችን እንዴት ሬት እንደሚታረጉ አሳያችኋለሁ። ወይም ደግሞ ቪዲዮዎችን ስታዘጋጁ ወይም ደግሞ ለቪዲዮ የመሆናችሁን አይዲያ ካመጣችሁ በኋላ አይዲያውን እንዴት ቤታትናችሁ ወደ ቪዲዮ እንደምትቀይሩ ወይም ደግሞ ባጭሩ ስክሪፕት እንዴት እንደምትጽፉ አሳያችኋለሁ። የመጀመሪያው በ5 ሰከንድ ሁክ ኦዲየንስ መያዝ የሚላ በማንኛውም ኮንተንት ላይ ስሩ። በመጀመሪያ 5 ሰከንድ ውስጥ የምታደርጉት ነገር ሆነ የምትናገሩት ነገር ሰውን ማስቆም የሚችል ነገር መሆን አለበት። ለምሳሌ ስልካችሁን ተጠቅማችሁ በቀን $100 መስራት እንደምትችሉ ታውቃላችሁ ብትሉ ሰዎች እንዴት በሚልና ልሰራ ይችላል በሚል ቪዲዮውን ያዩታል። ሁክንም ስትጠቀሙ በሚያጓጓ ቃላት እውነትንና ጭንቅላታቸው ውስጥ ጥያቄን በመፍታት ይዞ የሚያቆያቸውን ነገር ተጠቀሙ። ብቻ የራሳችሁንም ክሬቲቪቲ ጨምሩበትና በተሻላችሁ በመጀመሪያ 5 ሰከንድ ውስጥ ሰውን ለማስቆም ሞክሩ። ከዛ ራሳችሁን እንደ ተመልካች አስቡና ያዘጋጃችሁትን ቪዲዮ ለራሳችሁ እዩ። የመጀመሪያው 5 ሰከንድ አትራክቲቭ የሚያደርግ ካልሆነና አሰልቺ ከሆነ ሌላ ትቀይራላችሁ ማለት ነው። አሁን ደግሞ ለኤንጌጅመንት የምትጠቀሙትን የኮንተንቲንግ ፎርሙላ በዝርዝር ልንገራችሁ። ፎርሙላውን ባጭሩ የስክሪፕትን አጻጻፍ ወይም ደግሞ የቪዲዮ አዘገጃጀትን ነው። አብዛኞቻችሁ እንደምታውቁት ስክሪፕት ሲጽፉ 3 ነገሮችን ትጠቀማላችሁ። እነሱም ሁክ፣ ሜን ቦዲ እና ሲቲኤ ወይም ደግሞ ኮል ቱ አክሽን የምንለው ነው። ስክሪፕት ሲጽፉ እነዚህ 3ቱን አስደሳች፣ ፈጣንና በእይታ የሚሳተፍ አድርጋችሁ ጻፉ። ቪዲዮ ረዘም የሚል ከሆነና ሙሉን እንዲያዩላችሁ ከፈለጋችሁ ሀሳቡ ላይ ብቻ ፎከስ አድርጋችሁ አብሮ ወይም የማያስፈልገውን ቆርጣችሁ አውጡ። እንዲሁም ዙምን እና አውት በማድረግ የተለያዩ ቴክስት ኦቨርላዮችን እና ትራንዚሽኖችን በመጠቀም ሳይሰለቻቸው ሙሉን አይተው እንዲጨርሱ ማድረግ ትችላላችሁ። ከዚህ በመቀጠል ስለ ትሬንድስ እና ስለ አናላይሲስ እናያለን። ትሬንድን በተመለከተ ሁሌም አፕዴት ሆናችሁ ጠብቁ። የዩቲዩብ ትሬንድን፣
የቲክቶክ ቻሌንጅን እና የጉግል ትሬንድን ለኮንተንት አይዲያችሁ ቼክ አድርጉ። በመቀጠል የተለያዩ አናላይሲሶችን ተጠቀሙ። እንደነ ዩቲዩብ እና ኢንስታግራም ያሉ ፕላትፎርሞች በሰዓቱ ምን ትሬንድ እየሆነ እንዳለ ይነግራችኋል። በጣም የታዩ እንዲሁም ብዙ ላይክና ሼር ያገኙ ቪዲዮዎችን ቼክ በማድረግ ትሬንድ የሆኑትን በመጠቀም በቀላሉ የእናንተን ቪዲዮ ቫይራል እንዲወጣላችሁ ማድረግ ትችላላችሁ። ይህ ስታደርጉ የሚሰሩትን በእጥፍ እንደሚቀንስላችሁ አስቡ። ብዙ ለፍታችሁ የምታገኙትን ቪው አንድን ትሬንድ ፈተናችሁ ሳያልፍ በጊዜ በመጠቀም በአንድ ብዙ ቪው ማግኘት ትችላላችሁ። በሴክሽን 4 ደግሞ ኦዲየንሶቻችሁን እንዴት ግሮ ማድረግ እንደምትችሉ እናያለን። ያዘጋጃችሁት ቪዲዮ ሰው ጋር እንዲደርስ ወይም እንዲታይና ሰርች ሲደረግ እንዲመጣ ኤስኢኦን ወይም ደግሞ ሰርች ኢንጂን ኦፕቲማይዝን ትጠቀማላችሁ። ኤስኢኦንም ስትጠቀሙ ለምሳሌ ፖስት ማድረግ የፈለጋችሁት የዩቲዩብ ቪዲዮ ከሆነ ትሬንድ የሆኑና ከሰራችሁት ቪዲዮ ጋር ተቀራራቢነት ያሉትን ሃሽታግ፣ ኪቦርድ እና ታጎችን ትጠቀማላችሁ ወይም ደግሞ ታስገባላችሁ። እንደነገርኳችሁ እነዚህ ስታስገቡ ወይም ደግሞ ስትጠቀሙ ሰዎች ምን ሰርች እያደረጉ እንደሆነና በሰዓቱ ትሬንድ እየሆነ ያለው መርጣችሁ ነው መጠቀም ያለባችሁ። ሰርች እየተደረጉ ያሉትንና ትሬንድ የሆኑትንም ለማግኘት ጉግል ትሬንድንና እነሱ ላይ በሰዓቱ ምን ትሬንድ እየሆነ እንዳለ በቀላሉ ማወቅ ትችላላችሁ። ሌላኛው ደግሞ ኮንሲስተንሲ ነው። ከዚህ በፊትም ስለ ኮንሲስተንሲ ሲወራ ሰምታችሁ ሊሆን ይችላል። በሶሻል ሚዲያ ብቻ ሳይሆን በማንኛውም በሚሰሩት ስራ ላይ ኮንሲስተንሲ ከሌለ ስኬት የለም። ከጀመራችሁ በኋላ የሚያጋጥማችሁ ፈተናዎች ይኖራሉ። ብዙ ተስፋ እንድትቆርጡ የሚያደርጓቸው ነገሮች ይኖራሉ። ለምሳሌ ይህችን ቪዲዮ ለማዘጋጀት መጀመሪያ አይዲያ አመጣው፣ ከዛ ስክሪፕት ጻፉ። ስክሪፕት ለመጻፍ ለብቻው አንድ ቀን እንደሚፈጅ አድርጋችሁ አስቡ። ስክሪፕት ከጻፍኩ በኋላ ፊት ለፊት ላይ የሚገባውን ታምኔል ነው ማዘጋጀው። ያኛውን ሰው እንዲነካ ወይም ደግሞ ክሊክ እንዲደረግ አድርጌ ነው ማዘጋጀት ያለብኝ። እሱም ልፋት ብቻ ሳይሆን ክሬቲቪቲን ይጠይቃል። ሶስተኛ ደግሞ ቪዲዮ ሪከርድ አደርጋለሁ። ቪዲዮ ሪከርድ ማድረግ ኢዚ አይደለም። ብዙ ላይት ሲታፖች ብቻ በቃ ቀላል አልነበረም። ቪዲዮን ከቀረጽኩ በኋላ ደግሞ አድካሚው ኤዲት ማድረግ አለ። ቪዲዮን ኤዲት ማድረጉ በቃ ባጭሩ 2 ቀን ይወስድብኛል ብዬ ነው ማስበው እኔ እንዴት ቢፈጥር ራሱ እንደዛ ሁሉ ለፍቼ ኤዲት አድርጌ ሌላ መከራ ምንድነው በቃ ኤስኢኦ መጠቀም ወይም ደግሞ ቪዲዮ ሰርች ሲደረግ እንዲመጣ ማድረግ ነው። ለዛም ታጎችን፣ ሃሽታጎችን፣ ኪቦርዶችን፣ ታይትሎችን ምናምን እጠቀማለሁ። ብቻ አንድ ቪዲዮ ማዘጋጀት በጣም አድካሚ ነው። እንደዛ ሁሉ ለፍቼ ምንም ቪው ላይ ኖረው ይችላል። አንዱን አይደለም 10፣ 20 ወይም ደግሞ 30 ቪዲዮም ተሰርቶ ሪዛልት ላይ ኖረው ይችላል። ወይም ደግሞ እንደጠበቃችሁ ላታገኙ ትችላላችሁ። ወይም ደግሞ ሲታዘጋጁ በቃ ኤስኢኦን ተጠቅማችኋል። ታምኔሉ ደግሞ አሪፍ ሲታር የሚኖረው ታምኔል ነው። ወይም ደግሞ ክሊክ የሚደረግ ታምኔል ነው ያዘጋጃችሁት። የቪዲዮ አይዲያው ያበደ ነው። የተናገራችሁበትም ወይም ደግሞ ስክሪፕት ሲጽፉም ሰውን አትራክት የሚያደርግ ስክሪፕት ነበር። ኤዲት ስታደርጉም ሰውን እንዳይሰለቸው ወይም ደግሞ አሪፍ አድርጋችሁ ነው ኤዲት ያደርጋችሁት ምናምን ቪዲዮ በቃ ሙሉ በሙሉ ይታያል ብላችሁ እርግጠኛ ሆናችሁ ፖስት የምታደርጉት ቪዲዮ ላይታይላችሁ ይችላል። አንድ ቪዲዮ አይደለም እንደነገርኳችሁ 10፣ 20 እና ከዛ በላይም ቪዲዮ ፖስት አድርጋችሁ ሪዛልት ላታዩ ትችላላችሁ። በዚህም ሰዓት ተስፋ ሳትቆርጡ የሚያጋጥማችሁንም እያለፋችሁ ምንም ብፈጠር እንደማታቆሙ ለራሳችሁ ካልገብታችሁ ኮንሲስተንሲ ሆናችሁ ከሰራችሁ ግሮ ማድረግ በጣም ቀላል ይሆናል። ኮንሲስተንሲን በተግባር ሳሳያችሁ ለምሳሌ በሳምንት 2 ቪዲዮ ፖስት ለማድረግ ከወሰናችሁ ምንም አይነት ነገር ቢያጋጥማችሁ በሳምንት 2 ቪዲዮ መልቀቅ አለባችሁ። ፖስት ስታደርጉም 10 ሪዛልቱን ወይም ደግሞ ስንት ቪው እንዳገኘ ከምታዩ ምንም ቪው እንዳላገኘ እያሰባችሁ መስራታችሁን ቀጥሉ እና ኮንሲስተንሲ ሆናችሁ ቆዩ። ሳታቋርጡ ፖስት አድርጉ። አንድ ቀን እንደ ሰርፕራይዝ ያልጠበቃችሁት ነገር ይፈጠራል። አልጎሪዝሙም የእናንተን ኮንሲስተንሲ አይቶ የእናንተን ቪዲዮ ለህዝቡ ያደርሳል ማለት ነው። ይህን ሁሉ ፖስት እያደረጋችሁ አንዱ ቪዲዮ ቫይራል ወጣላችሁ ማለት ከዚህ በፊት ሰርታችሁ ፖስት ያደረጋችሁት ቪዲዮ ቫይራል እንደወጣ አስቡ። ምክንያቱም ዩቲዩብ ያቺን ቫይራል የወጣችሁን ቪዲዮ ላየ ሰው ሌሎች ቪዲዮአችሁንም ሪኮመንድ ያደርግለታል። ሌላኛው ደግሞ ከሌሎች ኮንተንት ክሬተሮችም ጋር ኮላብሬት አድርጉ። ኮላብሬት ማድረግ በፍጥነት ለማድረግ ወይም ደግሞ ግሮ ለማድረግ ቀላሉ መንገድ ነው። የተለያዩ ስለ ኮንተንት ክሬሽን ሀሳብ የሚለዋወጡበትን ቴሌግራም ግሩፕ፣ ዲስኮርድ እና ፌስቡክ ግሩፖችን ጆይን አድርጉ። ይሄ ደግሞ የተለያዩ ሀሳቦችን እንድታገኙና ከሌሎች ኮንተንት ክሬተሮች ጋር እንድትተዋወቁ ያደርግላችኋል እና ይሄ ገና ጅምሩ ነው። አንድ ጀማሪ ኮንተንት ክሬተር ወይም ኮንተንት ክሬተር መሆን የሚፈልግ ሰው ማወቅ ያለበት ነገሮች ናቸው። በቀጣዩ ኮንተንት ክሬሽን ተጠቅማችሁ ገንዘብ የሚሰሩበትን መንገዶች፣ በኮንተንት ክሬሽን ብዙ ገንዘብ ለመስራት ምን ማድረግ እንዳለባችሁና ኮንተንት ክሬተር ከሆናችሁ በወር በትንሹ ስንት ብር እንደምታገኙ በቀጣይ ሰፋ ያለ ቪዲዮ ሰራላችኋለሁ። ቪዲዮንም ወዳችሁታል፣ ተመችቷችኋል፣ ጥያቄ የለውም። ስለዚህ ላይክ አድርጉ። ይህ ቻናል ይጠቅመኛል ብላችሁ የምታስቡ ከሆነ ሰብስክራይብ አድርጉ። ቅድም የነገርኳችሁ የአውዲዮ ኤዲቲንግ እና የካፕካት ሞባይል ቪዲዮ ኤዲቲንግ ፉል ኮርስ ቪዲዮዎች ስክሪን ላይ ይመጡላችኋል። እነሱንም ቼክ አድርጉ። በቀጣይ እንደዚህ አይነት ጠቃሚ ቪዲዮዎችን ፖስት ሳደርግላችሁ ኖቲፊኬሽን እንዲደርሳችሁ የቤል አይከኗን ኦል ላይ አድርጉ። በሚቀጥለው አሪፍ ቪዲዮ ይዤላችሁ እስኪመጣ ሰላም ቆዩ።